የሰው ልጅ በማንኛውም አስከፊና ፈተና በበዛበት የህይወት ምዕራፍ ውስጥ በሚሆንበት ሰዓት ከዛ ማጥ ውስጥ ፈልቅቆ የሚያወጣው ከሌሎች ፍጡራን ሁሉ በተለየ የተቸረው አንድ ታላቅ ስጦታ አለ። ይህ ታላቅ ስጦታ ሰው ለተባለ ሁሉ በነጻ የተቸረ ነው። እያንዳንዳችን በየቀኑ፣ በየሰዓቱ፣ በየደቂቃው፣ በየቅጽበቱም እንጠቀምበታለን። ነገር ግን በዙሪያቸው ያለውን የህይወት ውጣ ውረድና የኑሮ ሸክም ያቀለሉበት የትላንት ጠባሳቸውንና የልባቸውን ስብራት የታከሙበት ግን ጥቂቶችና ኃያልነቱን የተረዱት ብቻ ናቸው። ታዲያ ይህ በእያንዳንዳችን ውስጥ ያለ ታላቅ ኃይል ምን እንደሆነ እስኪ በአንድ ዓለማችን ባስተናገደችው እጅግ መራር እውነተኛ ታሪክ አዋዝቼ ልንገራችሁ። ከዛም እንዴት ያንን ኃይል በሚገባ ልንጠቀምበት እንደምንችል፣ የትላንቱን ዘርፈ ብዙ ስብራታችንን እንዴት ልንፈውስበት እንደምንችል፣ ዛሬ ላይ ደግሞ ትከሻችን ላይ ተጠራቅሞ ያጎበጠንን መልከ ብዙ ሸክም እንዴት ልናቀልበት እንደምንችል በደንብ ነግራችኋለሁ። እናንተ ብቻ የትም ሳትሄዱ ጆሮአችሁን ብቻም ሳይሆን ልባችሁን ከፍታችሁ እስከ መጨረሻው አብራችሁ ሁኑ። አሁን ቀደም ሲል እንዳልኳችሁ እስኪ ለደቂቃዎች ወደ አንድ አሰቃቂና በረዷማ የክረምት ሌሊት በዓይነ ሕሊናችሁ ልውሰዳችሁ። ይህ ቦታ በሁለተኛው የዓለም ጦርነት ወቅት በሚሊዮኖች የሚቆጠሩ ሰዎች በግፍ የተጨፈጨፉበት ናዚዎች የገነቡት የሞት ካምፕ ነው። ቦታው ፖላንድ ሀገር የተገነባ ሲሆን አውስቪትስ ይባል ነበር። ይህ ዋነኛው ይሁን እንጂ በሌሎች ቦታዎችም የተገነቡ ነበሩ። እዛ ቦታ ሰዎች ስም የላቸውም። ወደዚች ምድር ሲመጡ የተሰጣቸው ሰውኛ ስም ጠፍቶ በክንዳቸው ላይ በሚነቀስ ቁጥር ብቻ ይጠሩ ነበር። በረሃብ አጥንታቸው ገጦ ቆዳቸው በአጥንታቸው ላይ ተጣብቆ በብርድ እየተንቀጠቀጡ ከሰውነት ተራ ወጥተው የጉልበት ሥራ ይሰሩ ነበር። በየቀኑ ከነሱ ጋር የነበሩ ወዳጆቻቸው ወደ እቶን እሳት ሲገቡና ጭሳቸው ወደ ሰማይ ሲወጣ ባይናቸው ያያሉ። አሰቃቂ ሞት የየዕለቱ ኑሯቸው፣ ሽብር ደግሞ የየሰከንዱ ትንፋሻቸው በሆነበት በዚህ የሲኦል ካምፕ ውስጥ ግን የሰው ልጅ ውስጣዊ ኃይል የሚያሳይ አንድ አስገራሚ ነገር ተፈጠረ። በካምፕ ውስጥ ግዙፍ ጡንቻና አካላዊ ጥንካሬ የነበራቸው ብዙ ወጣቶች ተስፋ ቆርጠው ከቀናት በኋላ እንደ ቅጠል ረግፈው ሲሞቱ፣ በአካላቸው እጅግ የደከሙና በረሃብ የጎበጡ አንዳንድ ሰዎች ግን ያንን ሁሉ መከራ ተቋቁመው በሕይወት ተረፉ። ታዋቂው የሥነ ልቦና ጠቢብ ቪክቶር ፍራንክል ራሱ የዚህ ስቃይ ሰለባ ሆኖ በቦታው ስለነበር ይህንን ውስጣዊ ኃይል በደንብና በተግባር አጥንቶታል። እነዚህ የተረፉ ሰዎች የተለየ ጉልበት ኖሯቸው አልነበረም። ነገር ግን በልባቸው ጓዳ ማንም ሊነጥቃቸው የማይችለው አንድ ነገ የሚባል ምስል ነበራቸው። ወዳጆቼ፣ ይህ የነገ ምስል ተስፋ ይባላል። አንደኛው ከዛ ካምፕ ሲወጣ ከሚስቱ ጋር ዳግም እንደሚገናኝ በዓይነ ሕሊናው ስሎ ይጓዝ ነበር። ሌላኛው ደግሞ ጀምሮ ያልጨረሰውን መጽሐፍ ጨርሶ ለዓለም ለማበርከት ተስፋ ሰንቆ ነበር። ሌሎችም ጥቂቶች የተረፉት እንደዛው። ጨካኞቹ ወታደሮች ልብሳቸውን፣ ጸጉራቸውን፣ ስማቸውንና ክብራቸውን ገፈው ወስደውባቸዋል። ነገር ግን በውስጣቸው ያለችውን ያችን የነገን ብርሃን፣ ያችን የተስፋ ፍንጣቂ ማንም ሊነጥቃቸው አልቻለም። ይህ ከታሪክ በላይ የሆነ እውነት በግልጽ የሚያሳየን ተስፋ የሰው ልጅ ከምንም አይነት የሞትና የመከራ ጉድጓድ ውስጥ ጎትቶ ሊያወጣ የሚችል፣ ማንም ተቀናቃኝ የማይደፍረው፣ ሊይዘውና ሊጨብጠው የማይችለው፣ በሰው ልጅ ጥልቅ ስሜት ውስጥ እንጂ በግዝፈት ተገልጦ የማይታይ የመጨረሻው የነፍስ ምሽግ መሆኑን ነው። እዚህ ጋር እስኪ አንድ ጥያቄ ላንሳ። ዛሬ ስንቶቻችንን በትናንትናው መጥፎ ትዝታዎችና የህይወት ጠባሳዎች ተተብትበን በዛሬው ዘርፈ ብዙ የኑሮ ፈተና እጅና እግራችን ታስሮ በድካምና በተስፋ መቁረጥ የምንማቀቀው? ወዳጆቼ፣ ከትናንትናው ስብራታችሁም ሆነ ከዛሬው ዘርፈ ብዙ የህይወት ፈተናችሁ የሚበልጥ ነገ የሚባል የተሻለ ቀን ከፊታችሁ እንዳለ በፍጹም አትርሱ። ታላቁ ፈላስፋ ሶረን ኪርኬጋርድ ተስፋ ማለት ሊሆን ለሚችለው ነገር የሚኖር ጥልቅ ፍቅርና ስሜት ነው ይላል። በትናንቱ ስብራታችሁ ላይ ቆማችሁ ዛሬን የምታለቅሱ ወገኖቼ፣ ትላንት አልፏል። ጠባሳውም የአቅም እንጂ የውድቀት ምልክት አይደለም። ታዋቂው የሰብአዊ መብት ተሟጋች ማርቲን ሉተር ኪንግ እንዳለው ውስን የሆኑ ተስፋ መቁረጦችን ልንቀበል እንችላለን። ነገር ግን ማለቂያ የሌለውን ዘላቂ ተስፋችንን መቼም ልናጣ አይገባም ብሏል። በነገራችን ላይ ይህ ተስፋ የሚባለው ነገር ከምንም በላይ ታላቅ ኃይል ነው። እሱ ከሌለ ሕይወት ትርጉም አልባና ባዶ የደረቀ በረሃ ትሆናለች።
እየሞተች ያለችን ነፍስ ወደ ሕይወት የሚመልስ የተሰበሩትን የሚጠግንና አንገት የደፉትን ቀና የሚያደርግ መለኮታዊ መድኃኒት ነው ተስፋ። በጥንታዊቷ ሮም ይኖር የነበረ ታላቁ ፈላስፋና የፖለቲካ መሪ ሲሴሮ ሕይወት እስካለች ድረስ ተስፋ አለ እንዳለው እስትንፋሳችሁ በአፍንጫችሁ እስካለ ድረስ የትኛውም ጨለማ የነገን ፀሐይ ከመውጣት ሊያግዳት አይችልም። ይህ ማንም የማይሽረው ሐቅ ነው። ይህ ከሰማይ በታች ማንም ሊያስቀረው የማይችል የአጽናፈ ዓለሙ ሕግ ነው። ስለዚህ አንገታችሁን ቀና አድርጉ። የትላንቱ ሌሊት ቢረዝምም የነገው ንጋት ግን የእናንተን ታሪክ ለመቀየር በደጃችሁ ላይ ቆሟል። ተስፋን መልሶ ለማለምለም መጀመሪያ መደረግ ያለበት ታላቅ ሥራ አእምሯችንን ከትላንትናው የስብራት ሰንሰለትና እስራት መፍታት ነው። ብዙዎቻችን ያለፈውን ስህተታችንን፣ ያጣነውን ዕድል ወይም የደረሰብንን በደል ደጋግመን በማኘክ ራሳችንን በሐሳብ ወህኒ ቤት ውስጥ እንቆልፋለን። ፈላስፋው ማርከስ ኦሬሊየስ ሜዲቴሽንስ በተሰኘው መጽሐፉ ላይ እንዲህ ይላል፣ በአእምሮህ ላይ ሙሉ ስልጣን አለ፣ ከውጭ ባሉ ክስተቶች ላይ ግን አይደለም። ይህንን እውነት ስትገነዘብ እውነተኛ ጥንካሬን ታገኛለህ ብሎ ጽፏል። ዛሬ ላይ ሆነን የትናንቱን መከራ የመለወጥ ስልጣን የለንም። ነገር ግን በዛሬው እይታችንና በነገው ምርጫችን ላይ ሙሉ ስልጣን አለን። የትላንት ጠባሳችሁ ልክ እንደ ትምህርት ቤት ነው። አስተምሯችኋል እንጂ እዛው ዕድሜ ልካችሁን እንድትታሰሩ አልተፈረደባችሁም። ሕይወታችሁን ለመቀየር መጀመሪያ ካለፈው ዘመን ጋር በይቅርታ ሰላም መፍጠርና ፊትን ወደ ነገው ብርሃን ማዞር ግድ ይላል። የዛሬው ፈተናችሁ ምንም ያህል ከባድ መውጫ የሌለውና አቅም የሚያሳጣ ቢመስልም በውስጣችሁ ካለው መለኮታዊ የተስፋ አቅም በላይ ሊሆን ከቶ አይችልም። ታላቁ የፈረንሳይ ደራሲና ፈላስፋ አልበርት ካሙስ በአንድ ወቅት በሕይወቱ ሽንፍር ውስጥ ሆኖ እንዲህ ሲል ጽፎ ነበር። በብርዱ የክረምት ወራት መሃል በመጨረሻ በውስጤ ሊሸነፍ የማይችል የበጋ ፀሐይ እንዳለ ተረዳሁ። አዎ፣ በዙሪያችሁ ያለው የሕይወት ክረምትና ውሽንፍር ምንም ያህል ቢበረታ በውስጣችሁ ያለውን ያንን የማይበገረውን የተስፋ የበጋ ፀሐይ ሊያጠፋው አይችልም። የዛሬው ችግር እንደ መሸጋገሪያ ድልድይ እንጂ እንደ መጨረሻ ጣፋንታችሁ አድርጋችሁ አትዩት። ፈተናውን ሳይሆን ፈተናውን አልፋችሁ የምትደርሱበትን ታላቅ ማንነት ስታስቡ የዛሬው ሸክማችሁ በእጅጉ ይቀላል። አንዳንዴ በውስጣችሁ ተስፋ የሚባል ነገር ከጠፋ መልሳችሁ ለማለምለም በየቀኑ ጥቃቅን የድል እርምጃዎችን መራመድና ለነገሮች ያላችሁን እይታ ማስተካከል መለማመድ አለባችሁ። በነገራችን ላይ ተስፋ ማለት በአንድ ጀንበር የሚፈጠር ተአምር ሳይሆን ልክ እንደ አንድ ውብ የአትክልት ስፍራ በየቀኑ በበጎ ሐሳብ በጽናትና በትጋት ውሃ ሊጠጣ የሚገባው ዘር ነው። ታዋቂው አሜሪካዊ ፈላስፋና ገጣሚ ራልፍ ዋልዶ ኤመርሰን ከበስተጀርባችን ያለውና ከፊታችን የሚጠብቀን ነገር በውስጣችን ካለው ታላቅ ኃይል ጋር ሲነጻጸር በጣም ትንሽ ነገር ነው በማለት ጽፏል። እናም በውስጣችሁ የተኛውን አንበሳ ቀስቅሱት። የተሰበረውን ልባችሁን በአዲስ እቅድና በሥራ ጠግኑት። አንገት የደፋችሁበትን ምክንያት እያስታወሳችሁ ከማልቀስ ይልቅ ቀና ብላችሁ የምታዩበትን አዲስ አድማስና አማራጮች አስቡ። ይህን ጥበብ ተረድታችሁ ተስፋን በልባችሁ ስትተክሉ የዛሬው ፈተና ነገ ለምታወሩት ድንቅ ምስክርነትና ለስኬታማ ታሪካችሁ ታላቅ መሰረት ይሆናል። ወዳጆቼ፣ ተስፋን በተግባር ለመኖር በመጀመሪያ አእምሯችንን ከውጫዊ ተጽዕኖችና ከሁኔታዎች ቁጥጥር ነፃ ማውጣት አለብን። ተስፋ ስንቆርጥና በሕይወታችን ስንደክም ሳናውቀው የአእምሯችንን መሪ ለገጠሙን ችግሮች ወይም ለሌሎች ሰዎች አሳልፈን እንሰጣለን። ታላቁ ፈላስፋ ኤፒክቴተስ ይህንን አደገኛ ሁኔታ አስመልክቶ አንድ መንገደኛ ሰው አካልህን ልቆጣጠረው ተጽዕኖም ላሳድርበት ቢልህ እጅግ ትቆጣ ነበር። ታዲያ በሰዎች በተለያዩ ጨለምተኛ አስተሳሰቦችና መልካም ባልሆኑ ሁኔታዎች አእምሮህን አሳልፈ ስትሰጥ እንዴት አታፍርም? ይላል። አእምሯችሁን ማንም እንደፈለገ ሊገባበት፣ ሊወጣበት፣ ሊያረክሰውና ተስፋ ሊያስቆርጠው የሚችል ክፍት አደባባይ አታድርጉት። የተሰበረ ተስፋችሁን ለመጠገን መጀመሪያ አእምሯችሁን ማን እንደተቆጣጠረው ራሳችሁን ጠይቁ። አእምሮዬን ማን እየተቆጣጠረው ነው ብሎ ራስን መጠየቅና የራስን ውስጣዊ ሰላም ከውጫዊ ጫጫታዎች መንጥቆ ማስመለስ ግድ ይላል። ሁለተኛው እርምጃ ተስፋን የሚያጨልሙ ውስጣዊ ጉልበትን የሚያሟጥጡና አሉታዊ አስተሳሰብ ካላቸው ሰዎች ራስን ማግለልና ጤናማ ድንበር ወይም ባውንደሪ ማበጀት ነው። የዛሬን ፈተና ለማለፍ አንዳንድ ጊዜ ከሁካታ ርቆ ዝምታን መምረጥ
ተስፋን መልሶ ለማሰባሰብ የሚረዳ እጅግ ግዙፍ ስልታዊ ኃይል ነው። በዝምታ ውስጥ ሆናችሁ ወደ ውስጣችሁ ስትመለከቱ ከትናንትናው ስብራት የተረፈውን ማንም ሊነጥቃችሁ የማይችለውን ጠንካራ ማንነታችሁን ታገኙታላችሁ። ዝምታና ራስን ካላስፈላጊ ጫጫታዎች ራቅ ማድረግ መሸነፍ ሳይሆን ውስጣዊ ኃይልን የማዳበር የነገን የተሻለ እርምጃ የማሰላሰልና የፈጠራ አቅምን የማነቃቂያ የጥበብ መንገድ ነው። በሶስተኛ ደረጃ የተስፋን ብርሃን ወደ ገሃዱ ዓለም ለመቀየር ራስን መግዛትን ወይም ሰልፍ ዲሲፕሊን ገንዘብ ማድረግና ፈተናዎችን እንደ ማጎልመሻ መሳሪያ መጠቀም ያስፈልጋል። የዛሬው መከራችሁ ሊያጠፋችሁ የመጣ ጠላት ሳይሆን ውስጣችሁ ያለውን እውነተኛ ማንነት በእሳት አንጥሮ ሊያወጣ የተላከ መሳሪያ ነው። ታላቁ ፈላስፋ ሴኔካ አንድን የከበረ ድንጋይ ያለ ግጭት፣ ያለ እሳትና ያለ መዶሻ ማሳመር እንደማይቻል ሁሉ የሰውን ልጅም ያለ ፈተና ፍጹምና ጠንካራ ማድረግ አይቻልም በማለት እንደተናገረው ዛሬ የምታልፉበት የኑሮ ውጣ ውረድ፣ ድካምና ህመም የነገው የስኬትና የጥንካሬያችሁ ዋጋ መሆኑን እወቁ። ፈተናው ሲበዛ ውስጣችሁ ያለው የተስፋና ራስን የማሸነፍ አቅም ወይም ሰልፍ ማስተሪ በዛው ልክ እየጠነከረ መምጣት አለበት እንጂ ለሁኔታዎች እጅ ሊሰጡ አይገባም። ወዳጆቼ፣ ተስፋ ማለት ፍርሃትን አሸንፎ ወደፊት የመራመድ የነፍስ ሥራ ነው። ብዙ ጊዜ ተስፋ የምንቆርጠው የነገውን መንገድ ርዝመትና አስፈሪነት ብቻ ለይተን ስለምንመለከት ነው። ነገር ግን ጉዞ መጀመር ያለበት ከዛሬዋ አነስተኛ እርምጃ ነው። ታዋቂዋ ደራሲ ሄለን ኬለር ዓይንና ጆሮዋን አጥታ በነበረበት ድቅድቅ ጨለማ ውስጥ ሆና እንዲህ ስትል ጽፋለች። ተስፋ ወደ ስኬት የሚመራ እምነት ነው። ያለ ተስፋና በራስ መተማመን ምንም ነገር ሊከናወን አይችልም ብላለች። ዛሬ ያላችሁበትን አስቸጋሪ ሁኔታ ለመቀየር በትንሽ ነገር መጀመርን አትናቁ። ዛሬ የምታደርጓት አንዲት በጎ ምርጫ፣ የምታነቧት አንዲት ገጽ መጽሐፍ ወይም የምትወስዷት አነስተኛ የሥራ እርምጃ የነገውን ታላቅ የሕይወት ሕንፃ የምትመሰርቱባት የመጀመሪያዋ የማዕዘን ድንጋይ ናት። የተሰበረችና እየሞተች ያለችን ነፍስ ለመፈወስ ስብራታችንን የምናይበትን እይታ መቀየር መለማመድም እጅግ ወሳኝ ጉዳይ ነው። በሕይወታችሁ የደረሱባችሁ ውድቀቶች፣ ኪሳራዎችና መከዳቶች እናንተን ለማጥፋት ሳይሆን የውስጣችሁን እውነተኛ ብርሃን ፈልቅቀው የሚያወጡ አጋጣሚዎች ናቸው። ታላቁ ፈላስፋና ገጣሚ ሩሚ ቁስል ማለት ብርሃን ወደ ውስጥ የሚገባበት ቦታ ነው ብሎ ጽፏል። አዎ፣ ዛሬ ልባችሁ የቆሰለበት፣ ተስፋ የቆረጣችሁበትና ያዘናችሁበት ያ ጥልቅ ስብራት ነገ መለኮታዊ የተስፋ ብርሃን ፈንጥቆ የሚወጣበትና ለሌሎች የተሰበሩ ነፍሳት ማጽናኛ የምትሆኑበት ጥልቅ የጥበብ ምንጭ ይሆናል። ታዋቂው ሩሲያዊ ደራሲ ዶስቶቭስኪ ብራዘርስ ካራማዞቭ በተሰኘው መጽሐፉ ላይ ከምንም በላይ ለሕይወት ፍቅር ሊኖርን ይገባል፣ ትርጉሟን ከመፈለጋችን በፊት እንኳ ብሎ ጽፏል። ስለዚህ ሕይወትን ውደዷት፣ ምክንያቱም በውስጧ ገና ያልተገለጠ ያላለቀና እጅግ የሚገርም የእናንተ የድል ታሪክ አለና። እናም ወዳጆቼ፣ ልባችሁ ሁሌም ይህንን ታላቅ ምስጢር አጥብቆ ይያዝ። ትላንት ታሪክ ነው፣ አልፏል። ዛሬ ደግሞ ስጦታ ነው፣ በእጃችሁ አለ። ነገ ግን ገና ያልተጻፈ ንጹሕ ነጭ ወረቀት ነው። በዛ ወረቀት ላይ ምን አይነት ታሪክ መጻፍ እንዳለባችሁ የሚወሰነው በዛሬው የተስፋ ምርጫችሁና ድርጊታችሁ እንዲሁም በነገው እምነታችሁ ላይ ብቻ ነው። የሰው ልጅ ተስፋ እስካልቆረጠ ድረስ በፍጹም ተሸናፊ ሊሆን አይችልም። ስለዚህ አንገታችሁን ቀና አድርጉ፣ የትናንቱን አቧራ አራግፉት፣ የዛሬን ህመም በትዕግስት ለፉት። እናም ይህን በውስጣችሁ ያለውን ከፈጣሪ በታች ማንምና የትኛውም የውጭ ኃይል ሊቀማችሁ የማይችለውን ታላቅ የተስፋ ኃይልና ጸጋ ብታውቁ ምንኛ በታደላችሁ፣ አንገታችሁንም ባልደፋችሁ ነበር።